እሺ አሁኑኑ አስገባልሃለሁ። ይቅርታ ስራ በዝቶብኝ ስለነበር ነው ቶሎ ያልመጣሁት። ምን ልታዘዝ? እንዳንቺ አይነት ፈካ ነጣ ያለ ማኪያቶ አምጪልኝ። እሺ አሁን አመጣለሁ። ስሚኝ ታዲያ ደራሽን ስኳር እንዳይኖረው፣ አንቺ ከነካሽው ጣዕሙ ስለሚጨምር ሌላ ስኳር አስፈልገው። ትላንትና እኮ በጣም ቸኩዬ ስለነበረ ነው ሂሳቡን ሳልሰጥ የሄድኩት። ሂሳብ እኮ ያልጠየኩ ቸኩለ ስለነበረ ሰዓትን እንዳላቃጥል ብዬ ነው። ያስታውቅ ነበር አይደል? አዎ በጣም ታስታውቃለህ። በእውነት ካንተ ይሄን ያህል የሰው መረዳት አልጠበቅኩም ነበር። በጣም አመሰግናለሁ። አመሰግናለሁ። እሱ ላንተ ቲፕ ነው። ፈገግታም ትህትናህም በጣም ደስ ይላል። ቀጥልበት። አመሰግናለሁ። እሺ ደህና ዋል። አተባሪው ጻብ ነው እንደምፈልገው ከኔ ጋር ሚኒሼ ይገባል ያልሽ አተባቢ ምሳ ቀርበው ያልኩ አንዴ ና ብለው የምሳው ይነሳበት። እሺ በቃ መጣው እያየሽ አሁን ቀን ምሳዬን በልቼ ልምጣ። ታውቋት ህሊና ትባላለች። በጣም ጸደይ ሰው ነች። በዛ ላይ የዘረጦ ልጅ። ወይኔ ትንሽ ግራ አጋባችሁ መሰለኝ። የመለኛ ልጅ ነች። ሰው መርዳት በጣም ነው የሚያስደስታት። ከኔም ጋር የተገናኘነው በለመደጇ ሰው ስትረዳ ነው። እኔም ከተረጂዎቹ አንዱ ነበርኩኝ። የዛሬን ያድርገውና እኔም ጎዳና ላይ በነበርኩበት ሰዓት ማለት ነው። ምን ነው ጎዳና ስላስደነገጥኳችሁ አይደል? አይዟችሁ አሁንም አድሜ ይልህሉ ታሪክ ሆኗል። ስንገናኝ ትንሽ መላሰታኝ ይሄን ሊስትሮ አስጀመረች። እኔም አላሳፈርኳትም። በት ብዬ እቺ ሊስትሮ ለማሳደግ እየጣርኩ ህሉ ማለት ልክ እንደ እህቴ ነች። ግን ባሪያው ሁሌ ግራ እንዳጋባኝ ነው። ህሉ አንተ ጋር በመጣሽ ቁጥር የምታሳየው ፌስ ምንም ልክ አይደለም ይለኛል። እስኪ እናንተ ፍረዱ። ሰላም ነኝ ወንድም። ሰላም ነው። እቺን ጫማ ለዛሬ ማታ እንድትሰፋልኝ ነበር። እቺ እንኳን ትንሽ ጊዜ ትፈጃለች። ለዛሬ አይደርስም? እሺ በቃ አደርስልሻለሁ። አደራሺ ሰፍታ አስቀምጥልኝ። ከስራ ስመለስ መጥቼ ወስደዋለሁ። እሺ እሺ ልጅ ባቢ ስራ እንዴት ነው? አረ በጣም ጸዴ ነው። ሁሉ ሰሞኑን እንደምልል ለበርግዷል። ዋናው ስለሆነ ልጅ አብታሙኛል እያልከኝ ነው? ባዩ አልኩት። በቃ ባቢ ሰላም ልበል ብዬ ነው ጣውት መሄድበት ቦታ አለ። እንዴ የልትጂ ነው? አንድ አባት አሉና እሳቸውን ዛሬ ግዴታ መጠየቅ አለብኝ። ህሉ ግን ታውቂያለሽ ምን ያህል ባንቺ ልብ እንደምቀና? ደግሞ እንደሚያስቀና እንዳንቺ ሰው መርዳትና ሰው መውደድ የሚችል ልብ ቢኖረኝ ብዬ እመኛለሁ። እና ታዲያ እንደሱ ከሆነ አንዳንዴ ከኔ ጋር ለምን አትመጣም? አግኝቼ ነው። በጣም አሪፍ። እንደዛ ከሆነ ነገ ሲሄድ አብረን ትሄዳለህ። እስታይል በቃ አሳመንኩሽ እንዴ? ይቅርታ ምን እያደረክ ነው? ምን አደረኩ የኔ ቆንጆ? ድጋሚ እንደዚህ እንዳታደርግ። የምትል ከሆነ ደግሞ ምን? እሱን ከምነግርህ ድጋሚ አድርገውና ሳደርገው አሳያለሁ። አይሻልም? እንዳልፈለግሽ ለማስመሰል አትሞክሪ። ውስጥሽ እንደፈለገ ያስታውቃል። ብፈልግ ማን ከለከለኝ? አሳ እንደሚያጠምድ አሳጥማጅ በሽርፍራፊ ሳንቲም ልታታለኝ ሞከርክ አይደል እንዴ? ግትር ሴት እወዳለሁ። ሴት ልጅ ከጉሊት ምትገዛ ድንች አይደለችም። እንዲወዳለሁ እንዲጠላለሁ ብለህ በጣም አማርጥ የምትገዛት። ምንድነው የሚያመጻድቅሽ? ማንም እያጨበጨበ ጉንበስ ቀና እያልሽ ከምትገዢ እኔ እንደ ንግስት ላኑርሽ ነው ያልኩት። ለጊዜው ማንም ባጨበጨበ ቁጥር የሚጠራኝ አገልጋይ መሆንን መርጫለሁ። ምክንያቱም አንተ ባጨበጨብክላት ቁጥር የምትመጣ የቤቱ ሻላ ለመሆን ስል። እመኚኝ በዚህ 3 ቀን ውስጥ ራስሽ ትለምኛለሽ።
ህሉ ዛሬ ላንቺ መናገር የምፈልገው በጣም ትልቅ ነገር አለ። ምንድነው? እና ደግሞ ላንቺ የምሰጥሽ ነገር አለ። እንዴ ምንድነው? ህሉ ይህን ነገር ዛሬ አልነበረም መናገር የነበረብኝ፣ ግን ደግሞ ነገሮች አልተመቻቹልኝም። አትፍራ። ምንድነው? ንገረኛ። መጀመሪያ ዓይንሽን ጨፍኝ። እሺ ይኸው ጨፍኛለሁ። ህሉ እኔ አንቺን አንተ እኔን ምን? ይቅርታ፣ ቅድም ጫሜን ስፋልኝ ብለሽ የሰጠሽ ልጅ ነሽ አይደል? አዎ ነኝ። ምን ሆነሽ ነው የምታለቅሽው? ምንም አልሆንኩም። እንዴ ባቢ ብቻዬን ሳትኖር ከጎኔ ደሞስ ምን ሊጠቅመኝ ያንን ሰፈር አየዋለሁ ባይኔ። ምንድን ነው የሚያደነባብርሽ? በቃ ይቅርታ አድርጌልሻለሁ። ደግሞ ካንቺም ብዙ ታኮርፊያለሽ እንዴ? እሺ ለምንድን ነው ጥለሽኝ ሄድሽ? ልጅቷ ማነች? አረ ከስተምር ነች። ምን ነው ከዚህ በፊት ትተዋወቃላችሁ እንዴ? ያችን ምስኪን ከስራው አባረርካት አይደል? ታዲያ ምን አባቱ ያመጻድቃታል? ቢሆንም ሮቤል እንደዚህ ማድረግ አልነበረብህም። ያቺ ልጅ እኮ አዎ ያቺ ልጅ ከካሜዳ ልጅ ናት። ሌላ የተለየ ነገር አለው? አዎ እንዳልኩት ልጅ ከካሜዳ ልጅ ትሆን ትችላለች፣ ግን ደግሞ በአንተ ሴሰኛ ምክንያት እሷ ልጅ ከስራው ተፈናቅላለች። የምርህን ነው ታዲዮስ? ለዛች ምናምን ብለህ እኔን እየተናገርከኝ ነው? ስማ ቆይ ይቺ ልጅ ህይወቷን የምትቀይረው ዛሬ ላይ ጎንበስ ቀና ባለችበት ካፌ ውስጥ ቢሆንስ? ለማንኛውም አስብበት እሺ።